ያለ እኔ ያንተን ህይወት እየበጠበጥኩት አይደለም። እና ከዚህ በላይ ምንድነው የምታደርጊው? እየበጠበጥኩት አይደለም ትላለች እንዴ? አናወጥሽ። ስሚ እዩ፣ ፍላጎትሽን አላውቅም፣ አላማሽንም አላውቅም። ግን እኔ ሀይሚ እንደዚህ አይደለሁም። ዝም ስልሽ ጊዜ ወይ ጅል የዋህ ምናምን መስየሽ ከሆነ ተሳስተሻል። ሌላኛዋን ሀይሚ ነው ማሳይሽ እና ስነ ስርዓት ቢኖርሽ ከዚህ በላይ የእኛን ህይወት ጓት በጠብጭ ጥሩ ነው። በቃ ማወቅ ያለብኝን አውቄያለሁ። አይ ምንም የምረጋጋው ነገር የለም። በጣም በዛ ሁሉም ነገር እንዴ። እኔ ሁሉንም የመሸከም ሰዎች ከአሁን በኋላ እነሱ ህይወት እንዳትገቢ በቃ እንሂድ። ለምን እንደምትሄዱትን ነገር እሺ፣ ምንድነው የምትጸጸቱበትን ነገር አትናገሩ። እሺ፣ ምንድነው እሱ ንገሪና ጉዳዩ እኔ ምንድነው የምጸጸትበት? እዩ ኧረ ብሩኬ ምንድነው በቃ በምትግባባ በምንድነው የምጸጸት? ለምን አንቺን ስላጣው ነው የምጸጸተው? እዚህ ሁሉ ነገር ላይ ሆንክና ምናምን ነገር ያለፈውን ነገር ረስቼዋለሁ። ከዛ በፊት የተፈጠረ ነገር ነው ምናምን ማለት አይጠበቅብን። ከዛሬ 6 ወር በፊት አልመጣህም እዚህ አንተ እኔ ከዛሬ 6 ወር እንዴት ላስታውስ እችላለሁ? እሺ መጥቻለሁ። ምንም አልተፈጠረም። ምን ተፈጥሯል? በዳኒ ምክንያት አንተና እሱ ተጣልታችኋል አይደል? ከዛሬ 6 ወር በፊት እሺ መጥቻለሁ። እሺ ምን ተፈጥሯል? እኮ አግኝቼሻለሁ። ምን ተፈጥሯል? አግኝተኝ የተፈጠረውን ምንም አላስታውስም። ምንም አውቀው ነገር የለም እንትን ነው እኮ ምን ተፈጥሯል? ንገሪኝ እኮ። ዋናው ማመንህ ነው። ከዛሬ 6 ወር በፊት እዚህ መምጣቱን ማመኑና እኔን ማግኘቱ፣ ከዛ በፊትም ከዛ በኋላም ደግሞ እየመጣ እንደሚያገኘኝ አንድ አመት ከምናምናችን ከተገናኘን ያልከኝ ነበር። ምን ተፈጥሯል ብሎ ነበረ። ግን ከዛሬ 6 ወር በፊት መጥተህ እሷ በዳኒ ምክንያት ተጣልታችሁ አጋጣሚ ነው ያገናኘን አይደል? እንደዛ አጋጣሚ አይደለም። እና ታዲያ በዳኒ ምክንያት ከእሷ ጋር ስለተደባበራችሁ ደብሮ እንደመጣ ነግረኛል። እና አንቺ ጋር ነው የመጣሁት? አንቺ ጋር ልሸሸግ መታ አግኝተኸኝ ሄድከው። በሰዓቱ በጣም ተናደ ነበር፣ ስሜታዊ ነበር። ምናልባት ደግሞ ስሜታዊ ያድርገው ከነዛ ነገሮች ያን ነገር ማድረግ ፈልገህ ከነበር አላውቅም። ግን እኔ ጋር ስትመጣ ነበረ በጣም እንደከፋና መምጣት እውነት ነው ብሩኬ? አዎ መጥቻለሁ። ብታጀራ እኮ ለምን 4 ቀን ጠፍቼ ነበር። አንዱን ቀን እዚህ ነበር። ስለደበረው ነው በቃ በአንቺ ምክንያት በዳኒ ምክንያት ስለጣላችሁ ከአንቺ ጋር በዛ ኬዝ በጣም ደብሮት ነበረ። የነገረኝ እንደዛ ነው። ከዛ በቃ መምጣት ፈለገ እኔ ጋር እና አንቺ ደግሞ አጽናናሹ። አይዞህ ከጎን ነኝ አልሽው። በደንብ አድርጌ ነው ያጽናናሁት። ያን ደግሞ ታውቃለህ እኮ ከዛሬ 6 ወር መጣሁ። ከዛስ ምን ይጠበስሽ? ከዛ በጭራሽ ደግሞ ምን ሰማሁ? ቡታጀራ ስትመጡ ሽማግሌ ልትልክ እንደሆነ ምናምን ነገር ሰማሁ። ስለዚህ ነገር ስለነበረብኝ ተናገርኩኝ። ማነው ሽማግሌ ሊልክ ነው ያለሽ? የተፈጠረ ነገር ነበረ። ማነው ሽማግሌ ሊልክ ነው ያለሽ? አልገባኝም። ምን እየተፈጠረ ነበረ? እሱንም ማሽተነብታ ማን ያለሽ? ሽማግሌ ልካለው ምናምን ቪዲዮ እየሰራ ነበር። ልትልካ ነበር። ተስማምታችሁ ጨርሳችኋል አይደል? ሽማግሌ ታዲያ እሱ አንቺን ምን ይመለከትሻል? ያልሽ መጥቶ እንዳገኘኝ አምኗል። ከዛ በኋላ ደግሞ የተፈጠሩ ነገሮች አሉ። ምን ተፈጠረ? ከዛሬ 6 ወር በፊት የተፈጠረ ነገር አለ። ምንድን ነው የተፈጠረው? እኔ በጣም እየተወዛገብኩ ነው። ምን ተፈጥሮ ነገሮችን እኔ አርግዣለሁ። ከማንም ታርጊ መቼስ ከንፋስ ወይ ደግሞ ከሌላ ሰው አይደለም። መቼም ይሉ ዳርዳር ካንተ ነው ምናምን ልትኛ አይደለም እና ከማን አንቺ ነኝ እንደዛ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለም አይደለም